ትዝታዬ ናት የስሜቴ መቤት የፍላጎቴ ምንጭ አዎ የድሌ ባለቤት የምታስታውሽኝ ያለፍኩትን ደስታ አንቺ ብቻ ኮነሽ በይነ ስሜ አዎ የኔ ልብ አለኝታን ያሳለፍነው ዘመን ደስታን ያየንበት ተመልሶ ቢገኝ አሁን ምን አለበት ያሳለፍነው ዘመን ደስታን ያየንበት ተመልሶ ቢገኝ አሁን ምን አለበት ወይ 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 አሪፍ አንደኛ ተጀመረ። ጤና ይስጥልን የተከበራችሁ ተመልካቾቻችን የቅዳሜ ቡናችን ላይ ትገኛላችሁ። ዛሬ በቅዳሜ ቡናችን ደግሞ ከድምፃዊ ካሳሁን ማዘንጊያ ጋር ቆይታ ልናደርግ ወደን ቀደም ሲል የሙዚቃ ስራ በስቱዲዮ ከአቀናባሪ ሚሊዮን ዳምጤ ጋር እየሰራ ነበረ። ከሙዚቃ ስራ አረፍ ስንል ደግሞ የሙዚቃ ህይወቱ ምን ይመስላል የሚለው ልንጨዋወት ቀጠሮ ይዘን እዚህ ተገኝቻለሁ። ስለመጣሁና ስላገኘው ደስ ብሎኛል በጣም። እንዴት ነካስ? ሙዚቃ እንዴት ነው? በጣም የህይወት ጣዕም ነው ይባላል። ሰው ብዙ ጊዜ ሲደሰትም ሲከፋ የሚሰማው ሙዚቃ ነውና አንተ ደግሞ ድምፃዊ ነህና እንዴት ትገልጸዋለህ ሙዚቃ? ሙዚቃ ከመዝናናት ባለፈ በሀዘን በደስታ በማንኛውም ስሜት ውስጥ ፍላጎትን የምታሳይበት የምታንጸባርቅበት ነውና ሙዚቃ ጥልቅ ነው፣ ሰፊ ነው። የተከበራችሁ ተመልካቾቻችን ድምፃዊ ካሳሁን ማዘንጊያ እንግዲህ የተለያዩ ድምፃውያን ስራዎችን ይጫወታል። ከዛ ባለፈ ደግሞ ሁለት ነጠላ ዜማዎችን እንዲሁ ለአድማጭ ተመልካቾቹ አድርሷል። በቅርቡ ደግሞ በአዲስ የሚወጡ የተለያዩ ነጠላ ዜማዎች እንዳሉ አጫውቶኛል። ለማንኛውም ድምፃዊ ካሳሁን ማዘንጊያ ማን ነው የሚለውን በሚኖረን ቆይታ ወደ እናንተ እናደርሳለን። ምርጫችሁን አሚኮ አድርጋችሁ ከኛ ጋር እንድትቆዩ በፍቅር እንጋብዛችኋለን። እንግዲህ ወደ ሙዚቃ ህይወት ከመምጣታችን በፊት የብዙ ሰው መነሻ ይኖረዋልና ላንተ ለሙዚቃ መውደድህ ለኪነ ጥበብ ዝንባሌ እንዲኖርህ እንደው ምናልባት መነሻ ምንድነው? ቤት ውስጥ የተለያዩ ኦልድ ሙዚቃዎች ይደመጡ ነበር። ቤት ውስጥ ሲስተር በጣም የሙዚቃ አፍቃሪ ነበርችና እነዚህ ረጅም ጊዜ የነበሩ ሙዚቃዎችን ዲቴል እናዳምጥ ነበር። ሰው ልጅ ሁኜ ሰላክ ምን ስል ምናምን ከመዝፈን ባለፈ ስሜቴን ምናምን እንደዚሁ ደስታዬን ሀዘኔን ምናምን ገልጽበት ነበር። እንደዛ ነው። በጣም ደስ ይላል። እንደ በወቅቱ የምትጫወታቸው ሙዚቃዎች እነማን ነበሩ? በጣም ጆሮ ውስጥ የሚገርም ዛሬም ድረስ የምታስታውሳቸው? ቴዎድሮስ ታደሰ፣ አበበ ተካ፣ ጥላሁን ገሰሰን፣ ነዋይ ደበበን በደንብ ጫወታቸው ነበር። ስለዚህ ቴዲ ታደሰን ብዙ ጊዜ መስማት ደስ ይለኛልና ብትጫወትልኝ ደስ ይለኛል። የመጀመሪያ ጊዜ የመድረክ አፍ መፍቻዬ ናት። እሷን ላስታውሳችሁ። አጉል ተቆራኝቶኝ ኃይለኛው ትዝታሽ ኃይለኛው ትዝታሽ ኃይለኛው ትዝታሽ ልረሳሽ አልቻልኩም በምን ሰበብ ልጥራሽ በምን ሰበብ ልጥራሽ በምን ሰበብ ልጥራሽ እከደከ ሰይጣን ይህን ቤት ላስረጨው ወና እንደከረመ ያቃጀኛል ምን ነው እከደከ ሰይጣን ይህን ቤት ላስረጨው ድንገት ኩሽ እያለ አሟሟኝ እንደጨው ያገኙኝን ሁሉ ስቄ ተቀብዬ እንዴት ነህም ሲሉ ይመስገነው ብዬ አለሁኝ ያልኩኝ ዘመድ ጎረቤቱ እኔስ ካንቺ ጋር ነኝ ቀንና ሌሊቱ አለሁኝ ያልኩኝ ዘመድ ጎረቤቱ እኔስ ካንቺ ጋር ነኝ ቀንና ሌሊቱ። በጣም አሪፍ፣ በጣም ደስ ይላል። ትውልድና እድገቴ መተከል ማንቡክ ውስጥ ነው። እዛ ነው ብዙ ነገር የተሰራው። እዛ ነው ተማሪ ሁኜ የወላጆች በዓል የሚኒ ሚዲያ ፕሮግራም ላይ ሰፊ አስተዋጽኦ ነበረኝ። የቋንቋ መምህሬ በህይወቴ ላይ ትልቅ ተጽዕኖ ፈጥሮብኛል። የሱን ትምህርት እንድማር ምክንያት የሆነኝም እሱ ነበርና በተለያዩ እነዚህ ፌስቲቫሎች ላይ
ዝግጅቶችን አቀርብ ነበር። በዛ መንገድ ነው የወጣሁት። ያኔ ልጅ ሁኜ ትምህርት ቤት ካሳሁን ዘፋኝ ወይም ጋዜጠኛ እንደሚሆን እርግጠኛ ሆኜ የተናገርኩበት ጊዜ ነበር። እኔ የህይወት ታሪካችሁን ጽፋችሁ ነው ሲባል እርግጠኛ ሆኜ የተናገርኩት አንዱ እንትን ይሄ ነበርና ጊዜው ደረሰ፣ ፈጣሪም ፈቀደና እንግዲህ ሆነ ማለት ነው። በጣም ደስ ይላል። የብዙዎቻችን አሁን የሆነው መነሻ የሚሆነው ትምህርት ቤት ነውና ትምህርት ቤት ላይ ያለን የወደፊት ህልማችንን እናስቀምጥ ነበርና ስለዚህ ተሳክቶልኛል ነው የምትለኝ? በሚገባ በጣም ደስ ይላል። በጣም ደስ ይላል። የትምህርት ቤቱን ጉዳይ ካነሳ ሌላ ጋር እንዴት ነበር ተሳትፎ ሚኒ ሚዲያዎች ላይ አሁን ነግረኛል የወላጆች በዓል ምናምን ላይ ከዛ ባለፈ ግን ተሰጥኦን ለማዳበር ከተማዎች ላይ ያሉ አማተር ቡድኖች ላይ እንዴት ነበር የምትሳተፈው? አዎ ከዛ በኋላ ወደ መርጦ ለማርያም ተጓዝኩና መርጦ ለማርያም አባ ምኒዮስና አብረው አጽባህ የሚባል የባህል ቡድኖች ነበሩ። እዛ ውስጥ በጣም ሰፊ ተሳትፎ ነበረኝ። የእውነት በኪነ ጥበብ ደረጃ የግሌን ልክ እንደ ዜጋ የድርሻዬን ተወጣሁ ምልበት ታሪክ ቢኖር ያ ነው። ለምን በኪነ ጥበብ ማለት በቲያትር፣ በጭውውት፣ በስነ ጽሁፍ ለማህበረሰባችን የሚገባውን መልእክት በሳቱ እናደርስ ነበርና እዛ የነበረኝ ጊዜ የእውነት ሰፊ እንትን ነበረው። በጣም ጥልቅ ጊዜ ነበር። ስለዚህ ከድምጽ ባለፈ የቲያትር ስራዎች ላይ ጭውውት ላይ ምናምን ትሞክር ነበር? አዎ ጭውውት ላይ መድረክ መምራት በነገራችን ላይ ትልልቅ ሚኒስትሮችና ምክትል ጠቅላይ ሚኒስትሩ ባሉበት መድረክ የመምራት እድሉ ነበረኝ። የተለያዩ የዞን ፌስቲቫሎችን የመምራትን በተመሳሳይ እድሉ ነበረኝ። እንደዚህ አይነት ጊዜዎች አልፈዋል። እዛስ የነበሩ እንዴት ነበር አቀባበሉ? ማህበረሰቡ ታዳሚ የሚሰጠው አስተያየት ምንድን ነበር? እጅግ በጣም ደስ ይል ነበር። እጅግ በጣም ልብ ያሞቅ ነበር። የእውነት ቀድመው ስለኔ ይናገሩ ነበር። ካስሽ የሚገባህ ይሄ ነው፣ እየሆንክ ያለው መሆን ያለብህ ይሄ ነው ብለው ይነግሩኝ ነበርና ስለኔ የሚቆጭ ስለኔ የሚያስፈልገውን በፋይናንስም በሞራልም በማንኛውም ድጋፍ ከጎኔ ያለ ማህበረሰብ ነው። ግንዶይን፣ መርጦ ለማርያም፣ ማንቡክ የብዙ ማህበረሰብ ስሪት ነኝ። የብዙ ማህበረሰብ፣ የብዙ ባህል፣ የብዙ ቋንቋና በዚህ ውስጥ ያተረፍኳቸው ማህበረሰቦች በሙሉ